ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች ኢትዮጵያኖች ደህና ናችሁ ወይ? እስቲ እንግዲህ ዛሬ መተናል በአዲስ ቪዲዮ። እንግዲህ እስቲ አበረታቱን፣ ሰብስክራይብ አድርጉ፣ ላይክ አድርጉልን፣ ኮመንት አድርጉልን፣ አበረታቱን እና አዲስ ጀማሪ ነን። ያው እኔ አዲስ ነው የመጣሁት፣ እሷ ትንሽ ቆይታለች። አበረታቱን እላችኋለሁ። አዳዲስ ነገር ይዘንላችሁ እንመጣለን። ጥሩ ጥሩ ነገር ይዘንላችሁ እንመጣለን። ሰብስክራይብ ወደፊቱ ጥሩ አስተማሪ ነገር ይዘንላችሁ እንመጣለን እና ውዶቼ፣ ማሮቼ፣ የሀገሬ ልጆች ኢትዮጵያኖች ፕሊዝ ላይክ ሼር እያደረጋችሁ አበረታቱን። በተረፈው ደግሞ ሀገራችን ኢትዮጵያ ሰላም አድርግልን። ከምንም በላይ ሀገራችን ለሰላም ያለን የድዋ ሰው ናት እሷ፣ የድዋ ሰው ናት። ድዋ ታደርግላችኋለች። ከምንም በላይ ያው ልጄት መስላችኋለች፣ እርግጠኛ ነኝ። ልጇ ነኝ። አድርሻለሁ፣ መቼም አደርሳለሁ፣ ከእሷም በላይ አደርሳለሁ። ያኔ እኔ ያው በሰዓት ቶሎ አላገባም። አይደለም ህፃን ቶሎ አላገባም። ቶሎ ትዳር ቢይዝ ከአንቺ በላይ አደርሳለሁ። ለምን ልጅ በልጅነት ከወለድሽ ታገቢያለሽ። ልጅ በልጅነት ካገባሽ ትወልጃለሽ። ልጅ አሁን ለምሳሌ ብዙ ጊዜ ስደት ላይ የምንቆዩ ሰዎች በስደት ላይ የሚቆይ ሰው ብዙ ጊዜ ትዳር ላይ ቶሎ ሳይገባ ይቆያል። ጥሩ አይደለም። አሁን እኔ ራሴ አሁን ሰው ሀገር አልመጣም ነበር፣ ልጆችን አስመጣ ነበረ። ለምሳሌ እኔም ሸቃላ ሆኛለሁ። እንግዲህ ውዶቼ፣ ማሮቼ፣ የመዳም ቅመሞች አበረታቱን፣ ወደፊት በሉ፣ አታሳፍሩንም መቼም እና አበረታቱን። ከምንም በላይ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ወደፊት በሉ ውዶቼ። አላህ ለእናንተም የተሻለን ህይወት አላህ ይስጣችሁ። ከዚህ ከሰው አገር ከመዳም ቤት ግርድና አላህ አውጥቶ ልጅ ሊገባብኝ ነው ሱስ ያለ እና እናንተ ነው አላህ ከዚህ ከመዳም ቤት እንትን አውጥቶ እናንተ ርስቃችሁ ሰፋ አድርጎ ከግርድና ወደ የራሳችሁ ህይወት የምትገቡበት ጊዜ አላህ ቅርብ አድርግላችሁ ውዶቼ። ለምን መሰላችሁ? የሰው ልጅ የሰው ሀገር የሚመጣው ያልፍልኛል ይዛለው ብሎ ነው። ስንወጣ ከቤተሰብ ስንለይ ብዙ ነገር አቅደን ነው የምንወጣው። ነገር ግን አላህ ያለው ነው የሚሆነው። ለአንዳንድ ሰው ቶሎ ሁሉ ነገር ይሳካለታል፣ ለአንዳንድ ደግሞ በጣም ጊዜ ይፈጅበታል። ለምን? የሁሉም የአላህ ስራ ነው፣ የኛ አይደለም። እንግዲህ እኛ ለመታገል አላሳነስንም፣ የታገልን ነው። አላህ ደግሞ ሁላችንም የወለደው ሊወልድ፣ ያላገባው ሊወልድ፣ ትዳር የሌለው ሳሌም ባል አላህ እንዲሰጣችሁ፣ ቤተሰቦቻችን አላህ እንዲጠብቅላችሁ፣ ሀገራችን ኢትዮጵያ አላህ ሀገራችንን ሰላም አላህ አድርጋት። ጦርነት ነው አላህ ያበርድ፣ የኑሮ ውድነቱ አላህ እንዲያበርድልን፣ ሰላም አላህ እንዲያበዛልን እና ለዛ ሁላችሁም ባላችሁበት ሀገራችሁ ኢትዮጵያን ሰላም እያርግልን ብላችሁ ሁሌም ለምኑ። እኛ ሀገር እናታችን ናት። የፈለገ የሰው ሀገር በድሎት ብንኖር ኢንሻአላህ ሀገር ናት። ሀገር ናት እንዴ! ሀገራችን እናት ናት። ስለዚህ ዞሮ መግባት ጭራሮ ይባላል። ዞሮ መግባት እናታችን ሁሌ እንደምናስታውሳት ሀገራችንም ሁሌ እናስታውሳለን። ሀገር እናት ሁሉ ነገር ናት። ስለዚህ አላህ ሱብሃነሁ ወተዓላ ሀገራችን ሰላም አድርጋት ኢንሻአላህ። በቀጣይ ቪዲዮ ደግሞ በአዲስ ቪዲዮ እንመጣላችኋለን ኢንሻአላህ። እስከዛ ሰብስክራይብ አድርጉ፣ ላይክ አድርጉልን፣ አበረታቱን። አዲስ ጀማሪ ነን፣ አበረታቱን። እሷም የዱዓ ሰው ናት፣ ዱዓ ታደርግላችኋለች። ኸይር ኢንሻአላህ። እነሱንም አላህ ደግሞ ከችግር ነፃ አላህ አድርጋችሁ የኔን ቪዲዮ መታችሁ ኮሜንት የምጽፉትን አላህ ህይወታችሁን ያሳድሳት፣ ህይወታችሁ ይቀጥል፣ እድሜያችሁ ረጅም ይሁን። ይህን ቪዲዮ የገባች ሰብስክራይብ ላይክ ለምታበረታቱን ደግሞ አላህ ኸይር ገዛችሁን ይስጣችሁ። ብዙ ጓደኞች ታበረታቱኛላችሁ፣ ኸይር ገዛችሁ አላህ ይስጣችሁ። አሁንም ቪዲዮዎችን እንዳታቆሙ እዩልኝ፣ አበረታቱን። ገና ይኸውላችሁ 1 አመት ከጀመርኩ 1 አመት አለፈኝ።
ያለውን ሞኔታይዜሽን ያለውን እስካሁን የታገልኩን አላቆምኩም። በሰበር ዩቱብ በነገራችን ላይ ሰብር ነው። ሰብር ይፈልጋል። ሰብር ማድረግ አለብን። ዩቱብ ላይ ኢንሻአላህ ሀይር ቶሎ እኔ መጀመሪያ ሲገባ ዩቱብ ወዳም ተገባው ቁጥርልኛ ብር ወይኔ ምናምን ብዬ ነው ገባው። ለካ ዩቱብ ትዕግስት በጣም ይፈልጋል። መታገል መስራት እና ብዙ ጊዜ ይፈጃል። ስለዚህ ቶሎ የሚሳካለት አለ። የእድል ጉዳይ ነው። የእድል ጉዳይ ነው። አንድ ሰው እንደገባ ሁሉም ተሳክቶልኝ ብር ይዛለው ወይኔ ዶላር ምናምን ላ ብዙ ጊዜ ይፈጅባችኋል። ታገሉ፣ ግን ትዕግስት ይኑራችሁ። ኢንሻአላህ የሆነ ቀን ደግሞ ቁጭ ብለን ዶላር እናስቆጥራለን በአላህ ፍቃድ። ኢንሻአላህ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች ፈታ ያላችሁ ስሩ። መዳም ቤት ምግብ ሲሰሩ ምንም ሲሰሩ ዩቱብ ስሩ። ዩቱብ ያዋጣችኋል። ለወደፊቱ የሚሰሩት ሁላ ኢትዮጵያ የሚዘሉት ሁላ የሚያለቅሱት ሁላ ያዙን ሊቀቁ የሚሉት ሁላ ምንድነው ውሸቱን ቪዲዮ የለቀቁ ምንም ያሉ እዛ ጋር ሲያለቅሱ እናለቅሳለን። ያን ሁላ ከምና የራሳችን ቪዲዮ ከፍተን የራሳችን ላይቭ ከፍተን የራሳችን ህይወት መስራት አለብን። ወደፊቱ መዳም ቤት እስከ መቼ እንሰራለን? ጉልበታችን ይደክማል፣ አቅም አይኖረንም፣ እንደክማለን፣ ወላሂ እንደክማለን። በዚህ አገር በዚህ ሰዓት ሲራ ራሱ በጣም እያስቸገረ ነው። አሁን አንዱ ወፍራም ይላሉ፣ አንዱ በቃ እኛም እኔ በተለይ ወፍራም ነሽ ያሉ መዳሞች እርጀ እያሉ እየመለሱ ነው። ስለዚህ አላህን መያዝ እኛ በሶብር እየጠበቅን ነው። ኢንሻአላህ ለእኛ ለው ሪዝቅ በአላህ እጅ ነው። አላህ ያመጣልኛል ብለን መቼም በቀዳቀደር የሚያምሰው ሶብር አያጣም። በቃ ሁሉም ነገር ይሳካል ብሎ ሶብር አድርገን ተቀምጠናል። እናንተ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች አበራታቱኝ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በዚህ ቪዲዮ የሚጽፉት ኮሜንት ኢንሻአላህ በቃ ሌላ ምን ማለት ነው? አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።